ያደረገው ሙሴ ሲባል አምላክ አላህ ሱብሓነሁ ወተዓላ ዱላን ብትርህን ወደ መሬት ጣል ስለው ብትሩን ስትል ብትሩ እባብ ሆኖ ተንቀሳቀሰ ይላል። አስቡት። ሙሴ ይህንን ያደረገው በራሱ ኃይል ነው? በራሱ ጉልበት ነው እንዴ? አይደለም። በአምላክ ጉልበት ነው፣ በአምላክ ፍቃድ ነው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ በሙሴ በኩል ይህን ተአምር አደረገ። ታዲያ ሙሴን አምላክ አድርገን እንቀበለው? አንቀበለው። ሙሴ ሌላ ተአምር የሰራው ምንድነው ሲባል ባህርን በብትሩ እንዲመታ አዘዘው። ባህርን ሲመታ በዱላው በብትሩ ባህር ተካፈለ። ታዲያ ሙሴ ያደረገው ፈጣሪ ስለሆነ ነው እንዴ? አይደለም። አምላክ ነው በርሱ በኩል ተአምር ያደረገው። ስለዚህ የቅድስት ድንግል ማርያም ልጅ ሙታንን ሲቀሰቅስ የታመሙ ሰዎችን ሲፈውስ በራሱ ኃይልና ስልጣን ሳይሆን በአምላክ ነበር። ለዚህ ነው እኛ ሙስሊሞች ነቢያቶች ተአምርን ያደረጉ አምላክ ስለሆኑ ነው ብለን እማንቀበላቸው። አምላክ ነው በእነሱ በኩል እነሱን ተጠቅሞ ሰዎችን የሚያስተምረው ማለት ነው። ስለዚህ ሁላችሁም ድምጽ የምትሰሙ እስልምና እንድትቀበሉ ጥሪ እናደርግላችኋለን። እናታችን ቅድም በግል ላወራቸው ፈልጌ ነበር፣ ግን ሊያዳምጡኝ አልቻሉም። እኛ ደግሞ ፍቅርን እንጂ ጥላቻን ስለ እስልምና ስለማያስተምርን ምንም አንላቸውም። ለዛ ነው ዝም እንላቸው፣ ስለማያዳምጡ ማለት ነው። እዚህ ጋር ያላችሁ ሰዎች እንድትረዱ። ስለዚህ አላህ ሱብሓነሁ ወተዓላ ሰማይን ብቻውን ነው የፈጠረው፣ ምድርንም ብቻውን ነው የፈጠረው። የሰው ልጅም እንዲረዳ አድርጎ የፈጠረው ብቻውን ነው። ስለዚህ መመለክ ያለበትም ብቻውን ነው እንጂ ከእርሱ ጋር ሌላ አካል ሌላ አምላክ መመለክ የለበትም። አምላክ በማንነቱም በምንነቱም ብቸኛ ነው። አምላክ አንድም ሶስትም የሚል አስተምሮ አንድም ነብይ